ሳልሰማው ክብሬን ይነካኛል ያም ሆኖ ግን እንደምንም ብችል ይቀለኛል ተለየቼሽ ከሚሰማኝ ስቃይ ይሻለኛል ክብሬን ብዬ በብስጭት ስራሽ ባይተመኝም ሄደሽብኝ ከምሰቃይ ይችላለው ቢያመኝም ፈጣሪዬ አቅሜን ያውቃል አልችል አይሰጠኝም አጥቼሽ ከሚያመኝ ከሚነሳኝ ጤና የታባቱ ክብሬ እንዳልሽው ይሁን ካንቺ አይበልጥምና ካንቺ አይበልጥም ይሁን ደና እንዳላጣሽ ልቻል ይሁን ካንቺ አይበልጥም ፍቅሬ ማሜ ካንቺ አይበልጥም ስሜ ካንቺ አይበልጥም ይሁን ደና እንዳላጣሽ ልቻል ይሁን ካንቺ አይበልጥም ክብሬ ማሜ ካንቺ አይበልጥም ስሜ ካንቺ አይበልጥም ይሁን ደና እንዳላጣሽ ልቻል ይሁን ካንቺ አይበልጥም ክብሬ ማሜ ካንቺ አይበልጥም ስሜ ለምን ተከተለ ለሀገሩ አዲስ ነኝ የሆነ ሰው ፈልጌ ነው ግን ልጅቷ የቀጠረችኝ ቦታ ላገኘው አልቻልኩም እና እኔም ላገባኝ እስካሁን ካገኘኋቸው ሰዎች ምንም ሳይመስልሽ የረዳሽኝ አንቺ ስለሆንሽ ነው እሺ አሁን እኔ ያለች ለምን አደውላት ስልኳ ላይ በተደጋጋሚ ደውይላት ነበር ግን አይሰራም አድራሻውን በቴሌግራም ልካልኝ ነበር ቆይ ላሳይሽ የታል እዚህ ጋር ነበር ሂስትሪውም ጠፍቷል አካውንቱም ጠፍቷል መሰለኝ ቆይ ልጅቷ ላይ ነው የምታውቀው ቴሌግራም ላይ ሃይ ብላኝ ነው ተዋወቅ ነው ግን እኮ ፎቶም ቪዲዮ ምን ልላላክ ነበር ከኔ መጣው ከሚዛን ተፈሪ ፍቅር ከጀመርን 6 ወር ሆኖናል ቤተሰቦቼ ወደዚህ እንዳልመጣ ከከለከሉኝ በኋላ አባቴ ለስራ ብሎ ያስቀመጠውን 300 ሺህ ብር ቤት ተከራይቼ ስራ ፈልጌ እጠብቅሃለሁ ብላኝ ትራንስፈር አድርጌላት ነበር በቃ አባቱ ተበልታል የሶሻል ሚዲያ ሾሾ ነው ሰው እንዴ ስቃይ ደወለች በቃ በልጁ ጉዳይ ልቀጣ ነው እስኪ አንሷና ምትለው እንስማት ሄሎ ስቃይ ከአቶ አበበ ቤት መገንጠያው ጋር ቅድም ስልኩን የሰረቃችሁ ልጅ አለ መታችሁ ተንከባከቡት ለሀገሩ አዲስ ቢዝሽ በቃ መጣ ብዛት ልቤ ውስጥ ገብቶ አርበተበተኝ አንጀቴን ለምዶ እንደዚህ ይታይ ስለምወድሽ እኮ እንደሱ ስታይ ደስ አይደለም አመሰግናለሁ ለምኑ እጅን ስለተንከባከብክልኝ አክስትሽን አገኘሻት ቤት መሄድ ፈራው አሁን ግን የለችም ስላልኝ ልሄድ ነው ደሞ ወደ ሀገሯ ተመለስ አጠብቀኝ አልሄድም ተስፋ ስላለኝ እጠብቃለሁ ዛሬ ደግሞ ምን እንደሆነ እንኳን አላውቅም ዝም ብሎ ሆዴ እየረበሸኝ ነው እናትሽ ማስቲካ ገዙልሽ ለምንድን ነው ሱማ ትንሽ ያስታግስልኛል ብዬ ነበር ደግሞ ለምዶ የሚከተለን ማን ነው ቼላው አይታይሽም እንዴና ይቅርታ ልጠይቀን ይሆናል ምን አባቱ ይቅርታ ነው የሚጠይቀችው እና ያልሸለሽው ዝም ብለን እንዲከተለን ነው ለምን ይከተለናል ሄጅ አስጠነቅቀዋለሁ ቦርሴነች ምን ልታረጊ ነው ሁለተኛ አጠገባችን ላይ ድረስ ነግሯል እሺ
ስራ የለህም እንዴ? ኧረ አለኝ። ይሄንን ዳሊ፣ ይሄንን ጭን፣ ይሄንን ወገን መመልከት ራሱ አንድ ስራ አይደል እንዴ? አንድ ቴልንከው ያሟል እንዴ ልጅ? ምን አባ ስለሆንክ ልጅቷ የምታሳቅቃት? ኧረ ለጨዋታ ዝጋ ደዛ። ከመቼ ወዲህ ነው ደግሞ ለከፋ ጨዋታው ነው የሚያውቀው? ይኸው ከፈለግሽ ራሷን ጠይቂያት። የሌለ እኮ ነው የደላት። እኔ አልተመቸኝም። እንደውም የእጅህን ነው እሺ ያገኘኸው። የፈጣሪ ስራ ማነቅ ምኑ ነው ወንጀሉ? እኔ ባሌ ካደነቀልኝ ይበቃኛል። እሺ ሰማኛለህ? ሁለተኛ እንደዚህ አይነት ቦታ ባይ ግን እደፋለሁ። እሺ በቃ አንቺ ከዚህ ተንቀሳቀሽ። አይ እኔ የምጠብቀው ሰው አለኝ። በቃ ተነሳት። እስኪ ቆይ ትንሽ ላፈጥ። ፍሬን እኮ አላስተረፍሽኝም እንዴ? እኔም ልድገምህ እንዴ? አንቺ ደግሞ ዝም በይ። በቃ ሂጂ ከዚህ ተረሳተ። አታተርስ። አንተ ሳቅ ምን አለብህ? አልተነካ። እኔ ጉዴ ፈላ። ልጅቷ አለች። እኔ ልድም በቃ አንቺ ልጅ እናቱ ኑራ ምን ታረግሻለች? እኔ እኮ አለሁ። ይቅርብኝ። በኋላ ደግሞ ብታጠናግረኝስ? መጀመሪያ ቀደም እኔ ሳላጠናግርሽ ነው እንሂድ። ምንም አታመጣም። አንተ ሌባ ስልኳን መልስላት። ተረጋጋ፣ ይመለስልኝ። ምንም አልረጋጋም። ስልኳን መልስላት። ስቃይ አንቺ ነሽ ስልኳን የወሰድሽባት? አሁን መልሽላት። አልመልስላት። ደሜን አታፍዩ። ስልኩን መልሽላት። መፍላትቶ ለምን አይገነፍልም? ፍቅር ተረጋጊ። ለምንድን ነው የምረጋጋው? አንተ ላይ በአንድ በላ ስልኩን አስመልስልኝ። ኧረ ስቃይ፣ ለምን ነገሩን በፒስ አንፈተው? ተናገርኩ። ስልኩን አልሰጥም። ምን ታመጣላችሁ? አንቺ ቆይ ከኔ ጋር ጸብ ነው እንዴ የፈለግሽው? አዎ ቼሎ አንድ በላት አደብ ትግዛ። ፍቅር፣ ነገሩን ያባበሽ ያለሽው አንቺ ነሽ። ለምን ረጋ ብለሽ አትጠይቂያት? ለምንድን ነው የምረጋጋው? ተሰርቀን መሰለኝ እዚህ የመጣ ነው። አንቺኛዋ እኔ ስልክሽን ሰርቄሻለሁ? በስነ ስርዓት አውሪያት። ባላወራስ? ባታወሪማ በፖሊስ ነው ማሳሰርሽ። በቃ አዎ በቃ ፍቅር በቃ ተረጋጊ። እኔ አውራታለሁ። ካጠፋው በጣም ይቅርታ። ስልኩን መልሽልኝ። ከዚህ በኋላ እዚህ አልደርስም። ጎበዝ፣ እንደዚህ ነው የሚባለው። እሺ ትሰማለህ? ከዚህ በኋላ አጠገባችን እንዳደረሽ ሰምታችኋል አይደል? ሁለተኛ አጠገባቸው እንዳደርስ። ብትደርስ ግን ከዚህ በኋላ ከኔ ጋር ነው ጻለ። እንደ ጓደኛ እኮ ነው የቀረብኳቸው። ተናገርኩ። የማየውም የምሰማው ክብሬን ይነካኛል። ያም ሆኖ ግን እንደምንም ብችል ይቀለኛል። ተለየቼሽ ከሚሰማኝ ስቃይ ይሻለኛል። ክብሬን ብዬ በብስጭት ስራሽ ባይተመኝም ሄደሽብኝ ከምሰቃይ ይችላለው ቢያመኝም ፈጣሪዬ አቅሜ መፈለግ ስልኩ የቱን ስልክ? የልጅቷን አልሰጥም። ለምን እንደማልሰጥ ታውቃለህ? አላውቅም። ልጅቷን ካንተ ለመጠበቅ እንዴ። እሷ እኮ ፍሬንድ ነች። ምን አረጋታለሁ? ፍሬንድ ብትሆንማ እኮ ታዝንላት ነበር እንጂ ትምህርቷን ካንተ ጋር ስታወደደድል ዝም አትልም። ከዚህ በኋላ አላገኛትም። ከዚህ በኋላ አፉ በይኝና ስልኩን ልመልስላት። ስታይል እንዴት ነው ልታገኛ የምችለው? የጀለሷ ስልክ አለኝ። እሷን ደውዬ እጠይቃታለሁ። አጮላት። ደወለ ሌባ። እንዴ አንቺ አቤት። ስልኩስ? እሺ እንመጣለን። እዛው ነው የሚለው። እንዴ ዛሬ ስልክሽን ሳናስመልስ አንገባም። እንዴ ምን ስልክ እንዴት እንደናፈቀ
ነው እንዴት ነህ? እና የት አለች የለው? እባክህ ትልቅ ችግር ተፈጥሯል። የምን ችግር? ስቃይ ተፈታለች። እሱን ነው እንዴ? ሰማሁ እባክህ። ማን ነገረህ? ቀደም ሱራ ተኮልኝ ነው። ደግሞ ገና ከመፈታቷ መበጥበጥ ጀምራለች። ደግሞ ምን አረገች? የዛች የፍቅር ጓደኛ ነቻ። ቼለውን እርጥብ ካልጋበስኩ ብላ ስትንቀለቀል መታ ስቃይ እጅ ውስጥ መግባት። ስቃይ ደግሞ ስልኳን ተቀባብላ ላከቻት። ከዛስ? ምን ከዛስ አለው? ክፍ ብላ አባረረቻት። አሁን ቼለው ስልኩ እንድትመልስላት ሊያግባባት ሄዶ። ተመስገን። በደህና ጊዜን ስራ ማቆም ይበጀኝ። ቆይ ግን እቺ ስቃይ ተብዬዋ ለምንድን ነው የአባቷን ጥላቻ እኛ ላይ የምትወጣው? ተውራ አባቷን ለምን እንደምጠላ አንተም ታውቃለህ። እሷ ላይ የደረሰው የስሜት ስቃይ አንተ ላይ ቢደርስ የምር ነው የምልህ፣ የምር ታብድ ነበር። እሱ ማለት እና ግን ለምን አብረው አልሄድክም? ኧረ እባክህ መሞት አማረኝ እንዴ። ሲምቦልን እኮ እንዴት ቀለል አድርጋ እንዳጫወተችው ስላላየኝ። ሲምቦልን አጫወተችው እንዴ? ቀልድ አላጫወተችው። ነገሩ ስቃይ ያለ ምክንያት ሰው አትነካም። ኧረ ሄሎ ወይ ቦታው እኮ ደርሻለሁ። መጣው ብለህ ቆየክ። ቶሎ በልሽ፣ እየጠበቅኩ ነው። እሺ እሺ። ቀሚሱን የሰራው ካምፓኒማ ሊከፍልሽ ይገባል። ቀሚሱ እንዴት ነው ያበደለት! ይሄንን ዳሊና ጭን የተመለከተማ እድሜው ላይ 100 ዓመት ነው የሚጨመርለት። ሰውዬ ስራ የለህም እንዴ? ኧረ አለኝ። ይሄንን ዳሊ፣ ይሄንን ጭን፣ ይሄንን ወገን መመልከት ራሱ